ማድረግስ የምችለው? ምን አይነት መልኩ ነው ህይወቴንስ መጠገን የምችለው? ለመናገር በጣም እየራበኝ ነው። በቃ ራበኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ካለፈ በኋላ ሲወራ እንኳን አይደለም ለምንሰማው ያ ሰው ራሱ አለፍኩ የሚለው ሰው ራሱ እንዴት እንዳለፍ ግራም ይገባው ነው ይመስለኝ። ማዬ ከቤት ብርድ ልብስ ይዛ ወጣለች እንዴ? ወዴት ነው የወሰደችው? ልትሸጠው። ለምን? የቤት ኪራይ ቸግሯ። ሰላም ጤና ይስጥልኝ። ዛሬም በድጋሚ በአዲስ ቪዲዮ ተገናኝተናል። እንደተለመደው በሶሻል ሚዲያ ላይ ፈገግ ያስባሉ ያሳቁን እንዲሁም ደግሞ ለምን የሚል ጥያቄ የጫሩብንን ቪዲዮዎች ይዤላችሁ መጥቻለሁ። የወጣት ብርቱካን አሳዛኝ የህይወት ታሪክ በኢቲቪኤስ ቴሌቪዥን ከተለቀቀ በኋላ መልሶ ቪዲዮ እንዲወድ ተደርጓል። ለምን? እንዲሁም ደግሞ የተለያዩ ዩኒቨርሲቲዎችን ጨምሮ ራሱ የቴሌቪዥን ጣቢያው መግለጫ ሰጥቷል። መግለጫዎቹ ምን የተመለከተ ምን አብረን የምናይ ይሆናል። ከዛ በተጨማሪ በድሮ ጊዜ እናት የልጆቿን ፊት አይታ ልጆች ምን እንደፈለጉ ትረዳ ነበር። አሁን ደግሞ ዘመኑ በጣም ተገልብጦ በምን አወቅሽ አንቺ የቤት ኪራይ ቸግሯት እንደሆነ? በራሴ። እንዴት? እያዩት ልጆች የእናታቸውን ፊት እያዩ እናቶቻቸው ምን አይነት ችግር እያሳለፉ እንደሆነ መረዳት የቻሉበት ዘመን ላይ ደርሰናል። እሱ በተመለከተ አንድ ይዤላችሁ የመጣሁት ቪዲዮ አለ። ሌሎችም የሚያስቁ የሚያዝናኑ ቪዲዮችም ተካተዋል። ከእናንተ የሚጠበቀው ከኔ ጋር አብራችሁ መቆየት፣ ቪዲዮውን ላይክ ማድረግና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ብቻ ነው። ይመቻችሁ። የወጣት ብርቱካን ቪዲዮ በኢቢኤስ ላይ ከተለቀቀ በኋላ ህዝብ ዘንድ የተለያየ አመለካከቶችን ፈጥሯል። የተወሰነው አካል ነው ልጅቷ ያቀረበችውን ከአጠቃላይ እውነትነት የለውም ሲል፣ የተወሰነው አካል ደግሞ እውነት ያለው ነገር ነው እንጂ ልጅቷ በዚህ ደረጃ ልትዋሽ አትችልም በሚል ሀሳብ ሰው ተከፍሎ የተለያየ ጭቅጭቅና የተለያየ ክርክር እያደረጉበት ነው። የተለያየ ዩኒቨርሲቲዎችም ጉዳዩ አይመለከተንም የሚል መግለጫ እያወጡ ነው፣ የቴሌቪዥን ጣቢያውን ጭምር ማለት ነው። ለማንኛውም ቪዲዮን ቀንጭበን እንመለከትና ቪዲዮን ካየን በኋላ የራሳችን ሀሳብ እንገልጽበታለን። ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ። እንዴት ነበር? እስቲ ጊዜውን አስታውሽ። ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ ወረ 3 ሰዓት ዘጋብኝ። መመለስ አልፈልግ እንደ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎቹ። ስንሄድ በቃ ኧረ እንደዚህ ተኩስ የተነሳ ለምን ትሄዳላችሁ? በቃ በዚህ ሂዱ ነው በዚህና እንትን በሉ እዚያ ካገቡና ሲሉን እኛ በሰዓቱ ተኛን ተቆርቁሮ ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባን። የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ከፍት ነው ከኋላ። 1 ዓመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። እገታ ውስጥ ጫካ ውስጥ 1 ዓመት ከ6 ወር መቆየት ማለት ፔንፉል ነው በጣም። ከ1 ዓመት ከ6 ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከ5ኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በ6ኛ ቀን ስነቃ እንደ መበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ ለሷ ነገሮቿን አስሬ ነው ቅፋ እየጎተትኩ ጀመር የጀመርኩ። እንዳላዝላት አልችላትም። ከዛ አብረን ነው ቆም እንሄደው። አንቺን እኮ ትችሻለሽ ስትለኝ እንዲሁ ነው ሁለት አካል ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለሁሉም ነገ ወዲያ እንዴት ነው የምሆነው? ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛው ሰው ነው?
በጣም ቪዲዮን ጨርሶ ለማየት በጣም እጅግ ይከብዳል። እንግዲህ አሁን የተለያዩ ሰዎች እውነት ነው እውነት አይደለም የሚለውን ነገር እንተውና ልጅቷ ተጎዳው ያለችው ልጅቷ ደረሰብኝ ያለችው ልጅ ራሷ ባለቤቷ ወጥታ ነው እንደዚህ ሆንኩት ያለችው እና በቃ ይሄ ብቻ በጣም ሊሰማን ይገባና ይሄ ብቻ ከአጠገቧ እንድንቆም የሚያደርግ ነገር ነው። ምክንያቱም በቃ ይሄ የማጣራቱን ስራ ሐሰት ነው ምናምን የሚለው ነገር ለሚመለከተው አካል ጉዳዩ በፖሊስ እጅ ከሆነ ጉዳዩ በሚመለከታቸው አካላት እጅ ላይ ከሆነ እነዛ የሚመለከታቸው አካላቶች ጉዳዩን አጣርተው ኖ ይሄ ነገር ውሸት ነው ድራማ ነበር ኖ ይሄ ደግሞ ትክክለኛ ነገር ነው ተበድላለች የሚለው ነገር እስኪታወቅ ድረስ ግን ተበደለኝ ብሎ የመጣ ሰው እያለቀሰ ሀዘኑን በዚህ ደረጃ እንዲኛል ብሎ ከተነገረ መጀመሪያ ቀድመው ነገር ማዘን ነው። በቃ ሁሉን ነገር ማዘን ነው። የደረሰባት ነገር እንኳን አይደለም ለመሸከም ለመስማት እንኳን እጅግ በጣም ከባድ ነው። ማዘን ይቀድማል። ከሁሉም ነገር በፊት ማዘን ይቀድማል። ከባድ ነው። አሁን ያለችበት ሁኔታ ደግሞ በተለይ ልጅ አላት። ከልጅ ጋር ነው እመም አለ። በጣም ከባድ ነው። ቀጥታ ዳይሬክተር ቢሮ ስገባ ምንድነው ሙሉ ነገሩን ካየ በኋላ ሕክምና ውስጥ እንደገባ ማህፀኔ እንዲታሸግ ከአንገት በላይ ያለው እንዲታሸግ ተደረገልኝ። አሳሸገኝ እያለ በቃ ሰለቹኝ ማለት ቁስሉም ሊድን አልቻለም። እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድነው ዩኒቨርሲቲ ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ። እንደ ኢንፌክሽን ፈጥሯል መሰለኝ ብዙ ቀን ስለቆየው 6 ቀን ማለት ቀላል አይደለም። ያን እየቆራረጡ እያወጡ እያስተካከሉ እያጠሙ ሲሉ መጨረሻ የልብም ኬዝ እንዳለብኝ የታወቀም እዚያ ነው። አንዳንድ ጊዜ የሰው ልጅ በቃ እዛ ቦታ ላይ ሲገኝ ምናልባት አላህ መቻያውን ይሰጠዋል። በቃ እንዲችል የሚያደርግም ጥበብ አብሮ ይሰጠዋል እንጂ ካለፈ በኋላ ሲወራ እንኳን አረምኛ ለምንሰማው ያ ሰው ራሱ አለፍኩ የሚለው ሰው ራሱ እንዴት እንዳለፍ ግራም ይገባው ነው ይመስለኝ። አዲስ አበባ ሲጠሉኝ ምንድነው ወዴት ልሂድ በቃ ህይወት መስቀልቅል እንዳለብኝ እብድ ሆንኩኝ፣ አበርኩኝ። ከጊዮርጊስ ወደ ማርያም ሄድኩኝ። የማርያም ቀን ነው ልሂድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ ስል ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና ብር ትሰጠኛለች። 50 ብር ተሰጠች። በኋላ ምን ፈልገሽ ነው ምናምን አይዞሽ ምናምን አለችኝ። እኔ እኮ እንደዚህ ተማሪ ነኝ እና በዚህ ረብሻ ምክንያት ነው እንደዚህ ተፈጠረው። እንዴት ላድርግ እንዴት ልሂድ ብለሽ አልኳት። የት ልሂድ ብለሽ ስላት አይ እንደዚህማ ከሆነ ከኒልክ ጤና ጣቢያ እንወሰደሽ ብሎ ጤና ጣቢያ ሲሄድ የምጥ መርፌ ሰጡ። እስቲሽ አደረጉ። ከተወለደ በኋላ በጣም ራበኝ። በቃ ምኑን ላጥበው ማጣው ሳጣ ሲርበኝ ማዘር ተሬዛ ጋር መጣሁኝ። እሷ እንደ እናት ሆና እየመከረችኝ እያጽናናችኝ እንባዬን እያበሰችኝ ነበር። አንድ እሷ ናት። በጣም ከባድ ነው። ልጁም ከፍ እያለ ሲሄድ ጡት በማጥዋት በሚችልበት ሰዓት እየደከመኝ እያመመኝ ትንፋሽ ማጠር በቃ ድክም ይለኛል። መንቀሳቀስ አልችልም ያን ያክል ማለት ነው። ብዙ መድኃኒቶችን ነው የምወስደው። የሚዋጥ መድኃኒት አለ፣ መርፌ አለ። ይሄው እነዚህ ነው መድኃኒት እየወሰድኩ ያለ በቃ እነዚህ የሚዋጥ መድኃኒት አለኝ፣ መርፌ አለኝ። ይሄን ነገር ነው እየወሰድኩ ያለው እና ይሄን መድኃኒት ስወስድ ደግሞ ለኔ የሆነ ማለት ምግብ ያስፈልገኛል። ምበላው መጠጣው የለም መታየት ነው ብቻ ቃላት የለኝም። በቃ ይድረሱልኝ ምን አንድም በቃ ወደ ፊትስ ምን አይነት ህይወት ነው የሚኖረው? ምንድነው የማደርገው? ለምን ነገር በጣም እየራበኝ ነው። በቃ ራበኝ። አንድ ሰው ተበድያለሁ ካለ አለመበደሉ በህግ በማስረጃ በሰው ምስክር እስካልተረጋገጠ ድረስ ተበድያለሁ ነው በቃ የደረሰበትን ነገር እንደ ሰው ሊሰማና እንደ ሰው ሊያሳዝን ይችላል። ከዛ በተጨማሪ ደግሞ የተለያዩ ዩኒቨርሲቲዎች መግለጫ አውጥተዋል በጉዳዩ ዙሪያ። የዚህኛው ዩኒቨርሲቲ ተማሪ ነኝ የሚል ነገር ተነስቶ ነበር ቪዲዮቹ ላይ እና በዚህ የተጠቀሰችው ግለሰብ በእኛ ዩኒቨርሲቲ ተማሪ አልነበረችም የሚል መግለጫ እያወጣ ነው። በጣም ግን እኔ የገረመኝ ዩኒቨርሲቲዎቹ የሚያወጣቸው መግለጫ አጠቃላይ ምንም አይነት ሰዋዊነት አይታይባቸው። ምክንያቱም መጀመሪያ መግለጫው መሆን የሚገባው አንድ ሴት አንድ እናት እንደዚህ ነገር ሊደርስባት አይገባም። ነገሩን ማውገዝ፣ ከዚቷ ጎን ለመቆም በተሻለ መጠን ድጋፍ ለማድረግ መወሰን። ከዛ በኋላ ደግሞ በዚህ በጉዳዩ ዙሪያ የተቋማችን ስም አብሮ ተነስቷል። ግን ተቋሙ ከዚች ግለሰብ ጋር ምንም አይነት ግንኙነት የለውም። በዚህ በተጠቀው ጊዜ በእኛ ተማሪ አልነበረች የሚለው ነገር ማቅረብ ነው እንጂ የተሰራው ድራማ የተቋሙን ስም ማጥፋት ምናምን በሚል እንዳለ ነገሩን ወስዶ ዳኖታ ማስገባት በጣም ከባድ ነው። በእርግጥ ነገሩ አልተጣራም። አሁንም ቢሆን እውነት ውሸት ሊሆን ይችላል።
ይችላል። ውሸት ቢሆን ደስ ይለኛል። አሳለፍ ካለች ህይወት ታሪክ ማንም ሰው ሊሸከም ይችላል አይደለም። በጣም ከባድ ነው። ለማንኛውም ትንሽ ወጣ ያለ ቪዲዮ ደግሞ ላሳያችሁ። ያው ብዙ ጊዜ በእናትና በልጅ መሀል ያለው ግንኙነት ያስቀናል። አንድ በጣም ደስ የምትል ልጅ ዶንኪ ቲቪ ላይ ሰሞኑ መታለች እና ቪዲዮን አይተን እንመለስ። የሆነ ቀን እማዬ ከቤት ብርድ ልብስ ይዛ ወጣለች እንዴ? አዎ። ወዴት ነው የወሰደችው? ልትሸጠው። አዎ የኔ ነው እኮ ብርድ ልብሱ ግን ልትሸጠው። ለምን? የቤት ኪራይ ቸግሯት። አይገርምም? ይዛ መውጣቷ ራሱ ልትሸጠው መሆኑን መረዳቷ፣ የሚሸጥበት ዋናው ምክንያት ደግሞ የቤት ኪራይ ሊከፈል መሆኑ ተቸግራ መሆኑ እናቷ። በምን አወቅሽ አንቺ የቤት ኪራይ ቸግሯት እንደሆነ? በራሴ እንዴት? እያየኋት። ድሮ እናቶች ነበር ልጅን አይተው ልጅ ምን እንደፈለገ የሚያውቁት። አሁን ግን እቺ እንግዲህ 4 የ5 ዓመት ህጻን ልጅ እናቷን ፊቷን አይታ እናቷ እንደቸገራት ትረዳለች። በቃ ምን ያህል ዘመኑ እንደተቀየረ፣ ምን ያህል ልጆች ከሚታሰበው በላይ ጭንቅላታቸው ፈጣን እንደሆነ በልጅ ፊት የሚደረግ ማንኛውም ነገር ይገርማል። በዚህ ደረጃ መረዳት መቻሏ ይገርማል። ደግሞ በጣም ቆንጆ የሆነች ልጅ ማሻአላህ። እና ተሳካላት? አልተሸጠም። የሚገዛት አጣች? ቁጭ አለ። ሀብታም ቤት ብቻ ያለ የሷ ብድርሷ የሷ መሸጥ ምንም እኮ አልመሰላትም እኮ። በጣም እኮ በቃ ያሳሰባትና ልጅቷ በጣም እንደው የተሰማት አለመሸጡ ነው። የእናቷ የቤት ኪራይ ለመክፈል ነው። አዝናለች ባለመሸጡ። እንዴ ድሮ እኮ የድሮ ህፃን ሲጀመር እንደዚህ ነገር ሊገባው አይችልም። ሲቀጥል ደግሞ በቃ ንብረቴ ለምን ይሸጥብኛል ብሎ ይከራከራል እንጂ ቻይገር ማለት ነው። ለድሃ ቤት የሌለ ምግብ ምንድን ነው? በርገር። ኦፍኮርስ በርገር የለም። ፊታችን ክትፎ፣ ስጋ ቁርጥ፣ አይቤ፣ ቆጮ። ድሃው እኮ እንዴት ነው ደርቆ ቀረ እኮ። ምን አልቀረሽልን ለኛ እናትዬ? እሺ ድሃ ቤት ብቻ ያለ ሀብታም ቤት የሌለ ምግብ ምንድን ነው? ሽሮ፣ ምስር፣ ሩዝ፣ መኮረኒ፣ ፓስታ እና ተርክክ። የድሃ ሰፈር የት ነው? የጤና የሀብታም ሰፈር የት ነው? እሺ ሰነበወርቅ። የእናንተ ሰፈር የት ነው? አየር ጤና። ኧረ በስመ አብ! የእናንተን ሰፈር ነው የድሃ ሰፈር የምትይው? ድሃ ይበዛል እናንተ ሰፈር? እና ለምን የድሃ ሰፈር አልሽ? እኛ ሰፈር እኮ በሱታ የለም። ግን እኔ እኮ ያልኩክ ኡማታቦ ቤት ያለበት አካባቢ ነው እንጂ ከስወረት ብሎ እኮ አይደለም። አረ ፍጥነት! አረ የጻድ ጭንቅላት በጣም ደስ የምትል ልጅ እንዴ! ይሄ ጀልጋጋ በዚህ ፍጥነት ሌላ ጠብሶ ነው። ከገርል ፍሬንድ ጋር ሆነ ኤክስን ስታገኛት ኦኬ። አይ ማኪያ፣ አይ ኪዩ እንዴት እንደምወድሽ እኮ ይኔ ኤክስ ታዲያ ምን አስደነገጠሽ? ኤክስ እኮ ይልሽ ኤክስ ምን ማለት ነው? ቃሉ ራሱ ያለፈ ማለት ነው። ብዙ ጊዜ ደግሞ የሚያልፈው ምንድነው? ስህተትና ምን መከራ። መከራ ሳላፊ ደግሞ ማለት ነው እግዚአብሔር። እኔ አባት ከመከራ እኮ ነው ያላቀቀኝ። ምንድነው? እኔ ስላያችሁ ነው እንደዚህ የሚጋለፈጡት? ሴትዮ ይልሽ አንቺ ነህ ያልናት። በቃ ተረጋጊ እናቴ። እኔ ሃንድል አደርገዋለሁ። ተረጋጊ። እኔ ሃንድል አደርገዋለሁ። ይልሽ እናቴ እናቱ ወይየባ የሲኦል ወላፈኑ ያቃጥላል እሳቱ። የኔ ደስ ይቀፍኝ ይቀፍ የኔ በረዶ አበረድሽኝ እኮ እናቴ። የኔ ወይና አደጋ ነይ ሲኦል በር ላይ ምን እንሰራለን? እንሂድ። ስሚ የወንዶች ጉዳይ ነው የተሻለ። ልክ ዛሬ እንዳለችው እንዳምሮ ገርል ፍሬንድ ንቅልች ተፈነከተናለች። ከተለያየ በኋላ ምን አለ በሰላም ብትለይ። ያኔ እናቴ ውዴ ማሬ እንዳላል ካሁን ሲኦል በር ላይ ይሄማ ኢሞሽናል ዳሜ ተጠቅመህ ጥላታለህ እንዴ? ይሄ አይነፋም። ብቻ የሚመቸኝ ረጋ ያለ ቃላት አጠቃቀሙ ላይ በተለይ ደግሞ የቃላት አጣጣሉ ላይ አይምሮ የሚጠይቅ ምህዳሩን አስፈተን የለውናችንን ጥግ ከተቀዳጀን አይምሮአችን በህልማችን ልክ ህልመ ሌሊትን ያቀዳጀናል።
ቃል አጣጣሉ ነው የጓደኛ ልትበላ ደግሞ ምንድን ነው ያልኩት እንደዚህ ብቻ የሚመቸኝ አንድ ረጋ ያለ ቃላት አጠቃቀሙ ላይ በተለይ ደግሞ የቃላት አጣጣሉ ላይ አይምሮ የሚጠይቅ የለ ጣልቃል እስቲ ምህዳሩን አስፈተን የህልውናችንን ጥግ ከተቀዳጀን አይምሮአችን በህልማችን ልክ ህልም ለሊትን ያቀዳጀናል። ለምን እዛ ጋር ታስገባቱ ነው ብለህ ለማለት እንዲህ ነው እንዴ ቃል አጣጣል እንዲህ ነው እንዴ ቃል የሚጣለው ዘረራቸው እኮ ቃሎቹ የቱ ጋር ነህ? ከኋላ ነኝ ዞር ነስቴ በልት ምን እያደረክ ነው እንዴ? አንተ ግን ደህና ነህ? ነመስቴ አንተ ከህንድ ከተመለስክ በኋላ በጣም አፍልታለሽ። ምን ማለት ነው? ነይ ምግብ ልጋብዝሽ። ቢሪያኒ ይኖራቸዋል? ቢራ ያላችሁ አይመስለኝም። ቢራ ማን አለ ግን ተው በቃ ትኩስ ነገር ካላችሁ ለኔ በቂ ነው። ኧረ ሻይ ቡና ምናምን አይጠፋም። ሻይ መሰላ ሻይ ያላችሁ ትመጻደቃለህ እንደ ቀረበ በቃ እንደውም እድል እየመጣች ነው። እሷን እንጠብቃታለን። ይመስለኛል አንድ ህንድ ሀገር አንድ ሁለት ቀን ቆይቷል። በቃ እንዳለ የሚሆነው ነገር በተከለ ህንድ ፊልም ላይ ያለ ነገር እየመሰሉ ተቸግሯል። ወይ ታቆዩ አይደለ? ነነ ችግር የለውም። ዋው ታዋቂ ቶማስ ይባላል። በቅርብ ነው ዝም አልከው እንዴ? አንተ አላበዛውም እንዴ? ጣርገ በገላገል ነው እንጂ። ለማንኛውም የዛሬ ቪዲዮ ይሄን ይመስል ነበር። እንደተደስታችሁበት ምንም ጥርጥር የለኝም። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ከወዳችሁት ላይክ ማድረግ፣ እንዲሁም ይህንን ቪዲዮ እንዲያዩ ለምትፈልጉ ሰው ሼር ማድረጉን እንዳትረሱ። በቀጣይ ቪዲዮ በአዲስ ቪዲዮ ባበደ ቪዲዮ እስክንገናኝ ድረስ ሰላም እመኝላችኋለሁ። ቻው